ኤፍሬም ደቻሳ አሸንፏል። ሀገር ኤርሚ የለው ኤርሚ አይጮትም። በሱ ቦታ ያው የቀድሞ አድማሱ አጥናፉ ተጫወተ 67 ኪሎ ነው። ሃይማኖት አሸነፈ። የማንቀለቅለውም በጣም ይቅርታሽ ካሜራ በአንድ ጊዜ ስለያዝኩ ነው። አሁን እየተጫወቱ የሚገኙት የ71 ፕሮግራም አቤል ደሳለኝ ዩናይትድ ስዊት ከኤፍሬም ደቻሳ አዲስ አበባ ፖሊስ ናቸው። ቀይ ማዕዘን እንግዲህ ኤፍሬም ደቻሳ ሲሆን ሰማያዊ ማዕዘን አቤል ደሳለኝ ነው። ዳኒ አንበሳው እንዴት ነህ? ወርቁ አዱኛ ሪስፔክት ማይ ብራዘር ታንክ ዩ ሶ ማች።
እንግዲህ አሁን ኤፍሬም ደቻሳ 71 ኪሎ ግራም የምትመለከቱት 51 እና 56 ላይ ያለ በጣም የሚገርም ውጤት የነበረ ልጅ ነው። በጣም ከፕሮጀክት የተገኘ ልጅ ነው ኤፍሬም ደቻሳ። እንዲሁ ሰሞኑን ማዘን የምትመለከቱት አቤል በአሁኑ መላው ኢትዮጵያ ላይ አዲስ አበባ ነው ክሎ የሄደ ልጅ ነው። በቅርብ ነው ዩናይትድ ስቴትስን ጆይን ያደረገውና ኤፍሬም ደቻሳ ስፔሻሊ ታዳጊ ኪሎ ላይ 56 54 ላይ እያነበረ የሚጫወታቸው ጨዋታዎች እጅግ አስገራሚ ጨዋታዎች ናቸው። ካታጎሪ ያድጋል። አሁን ላይ ከ51 ከ54 57 አልፎ 71 ኪሎ ደርሶ እንግዲህ የ71 ኪሎ ግራም ጨዋታውን እየተጫወተ የሚገኝ ተጫዋች ነው። አሁን ሰዓት አዲስ አበባ ፖሊስ ላይ ነው የሚገኘው። በፊት ኒያላ ሳይፈርስ ኒያላ ቦክሲንግ ውስጥ ነበረ ኤፍሬም ደቻሳ። በአሁኑ ሰዓት እንግዲህ አዲስ አበባ ፖሊስን ተቀላቅሎ አዲስ አበባ ኒያላ ከፈረሰ በኋላ አዲስ አበባ ፖሊስን ጆይን አድርጎ አዲስ አበባ ፖሊስ እየተጫወተ የሚገኝ ቦክሰኛ ነው ኤፍሬም ደቻሳ ወይም ቀይ ማዕዘን። ኢንስትራክተር መክብብ ከማል እንግዲህ አብሮ እየተከታተለ ይገኛል። መክብብ ከማል የቀድሞ አዲስ አበባ ፖሊስ የሚወዘራብን ቦክሰኛ ነው። እንግዲህ አብራችሁ እየተከታተላላችሁ በጠቅላላ ትልቅ ሪስፔክት አለን። ብዙ ቦክሰኞች አሉ በፊት ያቆሙም በአሁኑ ሰዓትም አክቲቭ ቦክሰሮች ውድድሩን እየተከታተሉ ይገኛል። ያው ባለመመቸት ያልመጡም አሉ፣ ክፍለ ሀገር ላይ ያሉ ቡጢኞች አሉና አብራችሁ ስለሆናችሁ እጅግ አድርገን እናመሰግናለን። እንግዲህ ዩናይትድ ስቴትስ ቦክስ አሰልጣኙ የምታዩት ነጭ ነው፣ አሜሪካዊ አሰልጣኝ ነው። ምክንያቱም ዛሬ ቃል አዋጃ አይ ቲንክ ወይ ስራ የሆነች ጉዳይ ይኖራበት ቀርቶ ያው እሱ ተጫዋቾችን እየመራ እየገባ ይገኛል። ዋናው አሰልጣኝ ያው ቃላብ ኢንስትራክተር ቃላብ ዋጃ ነው። አሁን የምትመለከቱት ይሄ አሰልጣኝ እንግዲህ ከሀገር አሜሪካ ነው፣ በዩናይትድ ስቴትስ ውስጥ ያሰለጠነ የሚገኝ ነው። በቀይ ማዕዘን የምትመለከቷቸው አሰልጣኞች ዋና ኢንስፔክተር ቴድሮስ ጥላሁን እንዲሁ ዋና ሳጅን ፈለቀች ሰይፉ ናቸው። እንግዲህ ሁለቱም ቴድሮስ ጥላሁን አዲስ አበባ ፖሊስ ቦክሰኛም ነበር፣ በብሔራዊ ቡድንም የወከለ ቦክሰኛ ነው። በአሁኑ ሰዓት እንግዲህ የአዲስ አበባ ፖሊስ ዋና አሰልጣኝ ሆኖ እያገለገለ ይገኛል። እንዲሁ ፈለቀች ሰይፉ በሴቶች ቦክሰኛ ነበረች አዲስ አበባ ፖሊስ፣ ከዛ አሰልጣኝ ሆናለች። የናሽናል ቲም ቦክሰኛም ነበረች። ናሽናል ቲምም በቅርቡ ኬንያ ላይ በተካሄደው ውድድር ላይ ተጫዋቾቹን ይዛ መሄድ የቻለች አሰልጣኝ ናት። ዋና ሳጅን ፈለቀች ሰይፉ። ሰማይ ማዕዘን አቤል ደሳለኝ እንግዲህ በቅርቡ መላው ኢትዮጵያ ተካሂዶ ነበር። እዛ ላይ እንግዲህ ሀገሩ አዲስ አበባ ነው ብሎ ሄዶ የተወዳደረ ልጅ ነው። በአሁኑ ሰዓት ያው ዩናይትድ ስቴትስ ቦክስ ክለብ ተቀላቅሎ እንግዲህ በዩናይትድ ስቴትስ ቦክስ ክለብ እንግዲህ ውድድሩን እያደረገ ይገኛል። ነጭ ዛዩ ሲን ጨዋታ ነው ውጪ ነው ጨዋታው እያለ ነው። ያው እንግዲህ ቁመትም አይገናኝም። ኤፍሬም ደቻሳ ትንሽ ያጠር ይላል። አቤል በጣም ረጅም ነው እና አጫወቱን ረጅም ጨዋታ ቢጫወት ሞር ኢፌክቲቭ ነው። ኤፍሬም ደቻሳ በጣም አታክ እያደረገ ይጫወት ያለው ኤፍሬም ደቻሳ ነው። በደንብ ጨዋታውን አውቆበታል። መፈናፈኛ ሳጥቶት እየተጫወተ ያለው ኤፍሬም ደቻሳ ነው። ስለዚህ እስካሁን ሶስቱንም ዙር ኤፍሬም ደቻሳ ነጥቦቹን መሰብሰብ ችሏል በኔ እይታ።
ያው ስቴፕ ባክ ነው ዳኛዋ እያለች ያለችው። ስቴፕ ባክ ማለት ሲላቀቁ ብሬክ ይባል እንደነበረው ማለት ነው። አሁን ስቴፕ ባክ ነው የሚባለው። ስቴፕ ባክ ሲሉ ተጫዋቾቹ ወጥተው ነው መሰንዘር የሚችሉት፣ እዛው ሳይላቀቁ መሰንዘር አይችሉም ማለት ነው ስቴፕ ባክ ሲባል። ቆንጆ ጨዋታ ነው።